ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲቮኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በሀገራዊ ሰላም፣ በኢኮኖሚ እድገት እና በቀጣይ የፖለቲካ አቅጣጫዎች ላይ ያተኮረ ሰፊ ንግግር አደረጉ። ሌላው አወዛጋቢው የጀነራሉ ንግግር ከፍተኛው የጦር ሰራዊት አመራር በወቅታዊ ሀገራዊ የጸጥታ ሁኔታና የፖለቲካ እንቅስቃሴዎች ላይ የሰጡት አስተያየት በፖለቲካ ተንታኞች እና በህዝብ ዘንድ ከፍተኛ መነጋገሪያ ሆነዋል። ሌላው የመንግስት እና የህዝብ ምላሽ በሁለቱ አካላት ንግግሮች ዙሪያ የተለያዩ የፖለቲካ ኃይሎችና ማህበረሰብ የስጋት እና የድጋፍ አስተያየቶቻቸውን በመስጠት ላይ ይገኛሉ። ሌላው ወደ ዝርዝር ዜናዎቻችን ስናልፍ የመጀመሪያው የሚያደርገው የጠቅላይ ሚኒስትር አብይ አህመድ ንግግር ይሆናል። ጠቅላይ ሚኒስትሩ በቅርቡ በሰጡት ይፋዊ መግለጫ እና ባደረጉት ንግግር ሀገሪቷ በአሁኑ ወቅት ያለችበትን የፖለቲካና የኢኮኖሚ ሁኔታ በስፋት ዳሰዋል። በንግግራቸውም በተለይም በሀገራዊ ሰላም ማስከበር፣ በስራ እድል ፈጠራ እና በትላልቅ የልማት ፕሮጀክቶች አፈጻጸም ላይ ትኩረት አድርገዋል። ጠቅላይ ሚኒስትሩ ሀገራዊ አንድነታችንን የሚፈታተኑ ማንኛውም እንቅስቃሴዎች በውይይትና በሕግ የበላይነት ብቻ እልባት ያገኛሉ ሲሉ ገልጸዋል። በተጨማሪም የኢኮኖሚ ማሻሻያዎች ፍሬ ማፍራት መጀመራቸውን በመጥቀስ ህዝቡ ለመንግስት የሚደረገውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። በሌላ በኩል ከፍተኛው የመከላከያ አመራር ጄኔራል ያደረጉት ንግግር በአሁኑ ወቅት የብዙዎችን ትኩረት ስበዋል። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት ነገር የጀነራሉ ንግግር በተወሰኑ የፖለቲካ እንቅስቃሴዎችና ማህበራዊ ቡድኖች ላይ ያተኮሩ ጠንከር ያሉ ቃላትን ያካተተ በመሆኑ በርካታ ተቃዋሚዎች ለልተኝነት የሚጥስ እና ህዝብን እና የህግ ባለሙያዎች ንግግሩ ወታደራዊ የሚያስቆጣ ነው ሲሉ ተችተውታል። በሌላ በኩል የመንግስት ደጋፊዎች ንግግሩ የሀገርን ሰላም ለማስከበር የተቀመጠ ይሞግታሉ፣ ግልጽ መስመር ነው ሲሉ። ሌላው ሁለቱ ንግግሮች አስመልክቶ በርካታ የፖለቲካ ተንታኞች እንደሚሉት የጠቅላይ ሚኒስትሩ ሰላማዊ እና ጀነራሉ ጠንካራ ወታደራዊ የወጣ መግለጫ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ ውይይት እንዲነሳ አድርጓል። ሌላው የመንግስት ኮሚኒኬሽን በበኩሉ የመከላከያ ሰራዊት ተቋማዊ ገለልተኝነቱን ጠብቆ ሀገር የማስከበር ግዴታውን እየተወጣ እንደሚገኝ ገልጿል። ወደ ሲዳማ የመሬት ጥያቄና የሰላማዊ የህዝብ እንቅስቃሴ ስናመራ በሲዳማ ክልል የመሬት ባለቤትነትና የመጠቀሚያ መብት ለማስከበር በህዝቡ የተነሱ ጥያቄዎችና የተካሄዱ ሰላማዊ ሰልፎች በአካባቢው የፍትህ፣ የኢኮኖሚና የራስ አስተዳደር ትግል ውስጥ ወሳኝ ምዕራፍ መሆናቸው ተገለጸ። ወደ ዝርዝር ዜናው ስናመራ የመሬት ጥያቄው ታሪካዊ መነሻ በሲዳማ ባህልና አኗኗር ውስጥ መሬት ከኢኮኖሚያዊ እሴቱ ባሻገር ከማንነት ከባህልና ከትውልድ ቅብብሎሽ ጋር የተያያዘ ከፍተኛ ስፍራ አለው። ባለፉት ስርዓት የተካሄዱ የመሬት ወራሪዎች፣ የመሬት ቅርጫዎችና ፍትሃዊ ያልሆኑ የመሬት ክፍፍሎች የሲዳማ ህዝብ ለመሬት መብቱ በጽናት እንዲታገል አስገዳጅ ምክንያቶች ነበሩት። ሌላው የሰላማዊ ሰልፎች የእንቅስቃሴው ባህሪያት የሲዳማ ህዝብ የመሬት የወሰን ጥያቄዎችን በሰላማዊ መንገድ ለማቅረብ በርካታ ህዝባዊ
ሰልፎችንና እንቅስቃሴዎችን አድርጓል። የህዝባዊ እምቢተኝነትና ሰላማዊ ሰልፎች በተለያዩ ጊዜያት ወጣቶች፣ ኤጀቶ፣ የሀገር ሽማግሌዎችና የህብረተሰብ ክፍሎች በሐዋሳ እና በተለያዩ የሲዳማ ዞኖች ወረዳዎች ሰላማዊ ሰልፎችን በማዘጋጀት ድምጻቸውን አሰምተዋል። ሌላው የህገ መንግስታዊ መብት ጥያቄ ሰልፎቹ በዋናነት መሬትና ተፈጥሯዊ ሀብትን በራስ የማስተዳደር ህገ መንግስታዊ የመሬት ባለቤትነት የማረጋገጥና የባህላዊ መሬት ይዞታዎች የመጠበቅ ጥያቄዎችን ያነሱ ነበር። ሌላው የከተማ ማስፋፋትና የካሳ ጥያቄ የሐዋሳ እና አካባቢዋ ፈጣን እድገትን ተከትሎ የአካባቢው አርሶ አደሮች ከመሬታቸው እንዳይፈናቀሉ ወይም ተመጣጣኝና ፍትሃዊ ካሳ እንዲከፈላቸው የመጠየቃቸው የሰልፎቹ ዋና አካል ነበሩ። ሌላው የእንቅስቃሴ ውጤትና የአሁኑ እነዚህ ህዝባዊ እንቅስቃሴዎች ሰላማዊ ሰልፎች የሲዳማ ህዝብ የራስ አስተዳደር የክልልነት ጥያቄ ምላሽ እንዲያገኝ ትልቅ ግፊት ያደረጉ ሲሆን በአሁኑ ወቅት ክልሉ የመሬት አስተዳደርና አጠቃቀም ህጎችን በራሱ ደረጃ የመደንገግ የመሬት ባለቤትነት መብቶችን የመጠበቅ ህገ መንግስታዊ ስልጣን እንዲኖረው አስችሏል። ለዛሬ ያለን ዜና በዚሁ ያበቃል። በሌላ ፕሮግራም እስከምንገናኝ በደህና ሰንብቱ። ይህ የኢቲቦኖ ሚዲያ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የኢቲቦኖ ሚዲያን ይቀላቀሉ።